ከ10 ሚሊዮን 2 ነው ማስቀርልህ ጴንጤነት 2 ከኦርቶዶክሳውያን ለወጡ ባልታዛሮች ወንድማችን ዮኒ ማኛ የእግር እሳት ሆኖባቸዋል። ያንተ መዝሙር ቃቃን የመሰለኝ አንተ አልዳንክም። ዮኒ የምትሉት ሰው አልዳንም። ጌታ ኢየሱስ ምስክሬ ትዝታ አልዳን የዳነ ሰው እኮ እንዲህ ስታውቁ ያስታውቃል። ሮበልዳና ሊባን ግን አልፋታ። በዚህ በኩል ጥምቀት ሕይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲሉኝ እሺ ስል፣ በዚህ በኩል ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ እኔ ወንድማችሁ እንደዚህ ባልቀውስ 8 ወር የቀወስኩትን በባህር ዳር የምትገኙ ኦርቶዶክሳውያን የጥንቃቄ መልእክት እየተላለፈ ይገኛል። በጎንደር ያደረጉትን የመተት ፕሮግራም በባህር ዳርም ለመድገም እያሰቡ ይገኛሉ። መልእክቱን ሰምታችሁ ጥንቃቄ እንድታደርጉ ወደ በኋላ ላይ መልእክቱን አሰማችኋለሁ። ነፍሷን ይማራትና በምስሉ ላይ የምታዩት እህታችን በስደት ሀገር በሄደችበት ራሷን አጥፍታለች። ይህ በእንዲህ እንዳለ ታዲያ ራሳችንን እናጠፋለን የሚሉ እየበዙ ይገኛሉ። ስጋችንን አጥፍተን ወዴት እንደምንሄድ ብዙዎቻችን አልተረዳንም ማለት ነው። ለዚህም ጠቃሚ የሚሆን ምክርን እንሰማለን። አባታችን አባ ገብረ ኪዳን እያለቀሱ እያዘኑ ያስተማሩት ትምህርት አለ። ምንስ አስነባቸው? የአባታችን ትምህርትም እንሰማለን። እነዚህንና ያስተምሩናል ይገስጡናል ያልኳቸው ምሪስ የቀርብ ያለው ሰላም ውድ ኦርቶዶክሳውያን ወንድሞቼ እንደምን አላችሁ? ቪዲዮቹን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለተወዳጅ ኦርቶዶክሳዊት ወንድሞቻችን አድርሱላቸው። ቀጥታ ወደ ቪዲዮቹ እንሄዳለን። ባለፉት ቀናት በተለይም ደግሞ በጥምቀት ወቅት በህመም ሕክምና እየተረዱ እንደነበሩ የተገለጸው ብፁዕ አባታችንም ዛሬ እንግዲህ የ84ኛ የልደት በዓላቸው ቀን መሆኑ እየተገለጸ ይገኛል። ብፁዕ አባታችን እንደሚታወቀው ባለፉት ቀናት በህመም ውስጥ ይገኛሉ። እሳቸውም ታዲያ ይህንን አስመልክተው በሕክምና ላይ እንዳሉና እግዚአብሔር ፍቃድ ተሽሏቸው ቡራኬ መስጠታቸውን እንደሚጀምሩ መግለጻቸው ይታወቃል። ምዕመኑም ታዲያ የጥምቀት ዕለት በአደባባይ እሳቸውን አለማየቱን ተከትሎ አባታችን ምን ሆነዋል የሚል ጥያቄ ሲያነሱ ነበር። ነገር ግን በህመም ምክንያት መሆኑንና እግዚአብሔር ተሽሏቸው በሚቀጥሉት በዓላት ታዲያ ወደ አደባባይ ወጥተው ቡራኬ መስጠት እንደሚቀጥሉ መግለጻቸው ይታወቃል። ዛሬ ታዲያ 84ኛ የልደት በዓላቸው ነው። እግዚአብሔር ጨርሶ ይማራቸው። ደረሰ ማይዶት ዘኢትዮጵያ ጥር 21 ቀን ሊደገም ነው። ብዙ ኦርቶዶክሳውያንን ወደ ቅዱስ ስጋውና ወደ ክቡር ደሙ እየመለሰ ያለው ይህ ማይዶት ዘኢትዮጵያ ጥር 24 ቀን ሊደገም ነው። ሁላችንም ኦርቶዶክሳውያን ተዘጋጅተን እንድንገኝ ጥሪ እየተላለፈ ይገኛል። መልእክቱን እንስማ። ማዕዶት ለኢትዮጵያ አሁን ላለን የቤተክርስቲያን ልጆች እንዲሁም ወጣቶች እንዲሁም ደግሞ አባቶችና እናቶች ሁላችን አካቶ በቤተክርስቲያን ጊዜያችንና ወቅቱን የዘመን ወጣቶች እንድንሆን አገልጋዮች እንድንሆን እየሰራ ይገኛል። በመሆኑም ታላላቅ መንፈሳዊ ድግሶችን በማዘጋጀት የምናውቀው የኛ የሁላችን ነው። ጥር 24 ታላቅ መንፈሳዊ ድግስ በሚሊኒየም አዳራሽ አዘጋጅቶ ይገኛል። እኔ እገኛለሁ። እናንተስ? ጥር 24 በሚሊኒየም አዳራሽ እንገናኝ። ወንድማችን ዲያቆን ፈለገ አትናቴዎስም ደስ የሚል ፕሮግራም አዘጋጅቶልናል። በቦሌ መድኃኔዓለም ቅዱስ ሥጋውንና ክቡር ደሙን እንድንካፈል ጥሪ አቅርቦልናል። የሱንም መልእክት እንሰማለን። ቅዱስ ቁርባን በህብረት ልንቀበል ነው። የፊታችን የካቲት 15 በቦሌ መድኃኔዓለም ካቴድራል አዳራሽ ሁለተኛው ዙር የኦርቶዶክስ የወጣት ጉባኤ ይደረጋል እና ይሄ መርሃ ግብር እንዳይመልጣችሁ፣ በሁሉም አቅጣጫ ያላችሁ ክርስቲያኖች ወንድሞች ምዝገቡ እንዳይመልጣችሁ። የምትችሉ ተመዝገቡ። በንስሐ ሕይወት ተመላልሰን ራሳችን ለካህን አሳይተን የካቲት 15 ቦሌ መድኃኔዓለም እንገናኝ። ወዳችኋለሁ። መልእክቱ ለብዙ ክርስቲያኖች ወንድሞች እንዲዳረስ በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት አድርጉት። ምዝገባ እንዴት እና የት የሚለውን ደግሞ በቀጣይ ቪዲዮዎች የምናሳውቃችሁ ይሆናል። ሁላችሁም እንዳትቀሩ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ወዳችኋለሁ። ብዙዎቻችንን አሳዝኗል። አረብ ሀገር የምትኖረው እህታችን ራሷን አጥፍታለች። ይህ በእንዲህ እንዳለ ታዲያ በአሁኑ ሰዓትም ራሳችንን ልናጠፋ ትንሽ ጊዜ ነው የቀረን የሚሉ ሰዎችም በየሚዲያው መልእክታቸውን እያስተላለፉ ይገኛል። ታዲያ ብዙዎቻችን ህይወት አልገባችንም ማለት ነው። በዚች ምድር ስንኖር በስጋችን የስጋን ስራ የፈጣሪንም ለዚች ዓለም ወደዚህ ምድር የመጣንበት እና ፈጣሪያችን ለምን እንደፈጠረን ብዙዎቻችን አልተረዳንም ማለት ነው። ስጋችንን ብናጠፋም ወዴት እንደምንሄድ ያወቅን ሰዎች ጥቂቶች ነን ማለት ነው።
ስጋችንን አጥፍተን ነፍሳችን የምትሄደው እኮ ወደዛው ወደ ፈጣሪዋ ነው፣ ወደ ፈጠራት ፈጣሪ ነው። ወንድሞቻችንም ለዚህ ሰፋ ያለ መልእክት አላቸው፣ ምክርም ተግሳጽም አላቸው። በዚች ልጅ ሞት ሁላችንም ማዝነናል። እግዚአብሔር አምላክ ለቤተሰቦቿና ለጓደኞቿ መጽናናትን እንዲሰጣቸው እንዲያድላቸው እመኛለሁ። እግዚአብሔር አምላክ ያለፈ በደልሽን ሳይቆጥር ይቀበልሽ፣ የርህራሄ የቸርነት አምላክ ነውና። እኔ ግን ኮሜንት ላይ በጣም ብዙ ኮሜንቶች እያነበብኩ ነበርና እኔም በቅርቡ ራሴን አጠፋለሁ እያላችሁ ሞቲቬት በሚመስል መልኩ ሰውን የሚያነሳሳ ሰውን ራስ ለማጥፋት የሚገፋፋ ነገር የምትጽፉ ሰዎች እኔ አላቅም ለምን እንደዚህ እንደምታደርጉ። ራስ ማጥፋት ጀግንነት አይደለም። በነገራችን ላይ ስጋችንን በመግደል ከዚህ ዓለም ልንለይ እንችላለን። ነፍስን ማጥፋት አንችልም። ስጋን የሚገሉትን ነፍስን ግን ማጥፋት የማይችሉትን አትፍሩ፣ በገሃነም ስጋንም ነፍስንም ማጥፋት የሚችለውን ፍሩ ይላል። ክርስቶስ ኢየሱስ ብቻ ነው ነፍስን ማጥፋት የሚችለው። በገሃነም እሳት ነው የሚጠብቃችሁ። ስጋችሁም ነፍሳችሁም እንዳይጠፋ እባካችሁ ክርስቲያኖች ተጠንቀቁ። ስንት ጊዜ ነው እዚህ ምድር ላይ የምንቆየው ጋይስ? ስንት ጊዜ ነው የምንቆየው? 60 ዓመት 70 ዓመት? እኛ ክርስቲያኖች እኮ ተስፋ አለን። ከሞት በኋላ ሌላ ትንሣኤ አለን እኮ። ለምንድነው የክርስቶስን መነሳት የማናስበው? የትንሣኤያችን በኩር እኮ ነው ክርስቶስ ኢየሱስ። ከሞት በኋላ መነሳት፣ ከሞት በኋላ ህይወት እንዳለ ለምንድነው የማናስበው? ወንድሞቻችንን እናመሰግናለን። የእህታችንን ነፍስ በአጸደ ገነት ቸሩ እግዚአብሔር ይማርልን ያቆይ። እኛ የሰው ልጆች የተፈጠርንበት ዓላማ ፈጣሪን እንድናመሰግን ነው የፈጠረን። ስለዚህ ያንን መዘንጋት የለብንም። ስጋችንን ገድለን አጥፍተን ወዴት እንሄዳለን? ነፍሳችን እኮ አትሞትም። ዞሮ ዞሮ የምትሄደው ወደ አምላኳ ነው። ስለዚህ እንዴት በራሳችን ላይ እናምጣለን? ክርስቲያኖች እባካችሁ እንረጋጋ። የተፈጠርነው ለዚህ ዓለም ለደስታ ለሚያልፈው ለሚጠፋው ነገር ሳይሆን ሰማያዊውን ክብሩን ለመውረስ ጌታችን ኢየሱስ ክርስቶስን ለመምሰል ስለሆነ ሁላችንም ጥንቃቄ ልናደርግ ይገባል። የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። የድሃ ልጅ እንደ ዶሮ የሚታነቀው ለምንድን ነው? በገንዘብ ፍቅር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል፣ ተገሎ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለህ ነው የሚያሰኝ። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ውድ ገንዘቡን በእርሻ የተዳፈነ ዕንቁ ፍለጋ ያለውን ከፈለ ማለት ዓለም ያዳፈነውን የሰው ልጅ ለመፈለግ ክርስቶስ ራሱን አሳልፎ ሰጠ። መምህራችንን እናመሰግናለን። መምህራችን አባ ገብረ ኪዳንን እናመሰግናለን። በረከታቸው አይለየን፣ ቃለ ሕይወትንም ያሰማለን። ወንድማችን ዮኒ ማኛ ለፕሮቴስታንቶች የእግር እሳት ሆኖባቸዋል። ይህ በእንዲህ እንዳለ ከኦርቶዶክስ የኮበለሉ ባልታዛሮችና መሸሸጊያ ያገኙ በመሸሸጊያቸው ውስጥ ሆነው ኦርቶዶክሳንን ለማበሳጨት የማይፈነቅሉት ድንጋይ የለም።
በአሁኑ ሰዓት ታዲያ በባህር ዳርም በጎንደር ያደረጉትን የመተት ፕሮግራም በባህር ዳር ለመድገም እንቅስቃሴ እንደጀመሩ መረጃዎች እየወጡ ይገኛል። የባህር ዳር ህዝብም ለዚህ ጥንቃቄ እንዲያደርግና ቀድመን ምላሽ እንድንሰጥ መልእክት ተላልፏል። መልእክቱን እንስማው። ያንተ መዝሙር ቃቃን የመሰለኝ አንተ አልዳንክም። ጆኒ የምትሉት ሰው አልዳንም። ጌታ ኢየሱስ ምስክሬ ትዝታ አልዳን። የዳነ ሰው እኮ እንዲሁ ስታዩ ያስታውቃል። ሮበልዳና ሊባን ግን አልፋታ። ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለውም። ባለጌዎች ናቸው። በቃ ስራቸው ሁላ ከገንዘብ ጋር የተገናኘ በዘይት አረን ሲሸጡ የምትውሉት ደግሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። ማትሸጡት ነገር አለ እንዴ? ምድር ሌባ። ይሄ የጸለየል ጴንጤ ይጸልይብሃል። ይሄንን ወቅ ጴንጤነት አድኖ አያቅም። ጴንጤነት አያድንም። እደግምልሃለሁ፣ የጸለየል ጴንጤ በሙሉ እየረገመ ይጸልይብሃል። ክርስትናው ቁማር መበያ ነው። ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልክ ድናል። ብዙ ቅዱሳን ልባቸው በአንተ እንደተጎዳ አውቃለሁ። 3-4 ሚስቶች አይደል እንዴ ስታግተለትሉ የምትውሉት? ወሬኛ። በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። በጣም ባዶ ናቸው። ባዶ ገለል እንዲያደርግ ሊጸልዩ ይችላል። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ። አካውንትህን ለማዘጋት ምን ያህል እንደተነሱ አይተሃል። ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው። ቤተ ክርስቲያን ተስማምታ ትጸልያለች። ይህንን ወቅ ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስት ሃውስ ሲሸጉር ማደር ነው የሚፈልገው። all of it ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ የሚታቀዋለው እኔ በቆሻሽነት በኢየሱስ መከለያ ወዳችሁ እንዳልክ አንተ ዲቃላን ወልደ አይደል እንደ ሄድከው በክርስቶስ መንገድ ሄደ እንኳን ወልደዋል እንደ ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ የምትሰብኳት ከእናንተ ይባሳል እንዴ? በየክለቡ ተደብቆ የሚጠጣ እካክ እንደናንተ አለ እንዴ? ሴት ሲያተራምስ የሚውል እንደናንተ አለ እንዴ? በየካፍቴሪያው ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረኑላ ከማንም ዝምባም ጋር እንድነጋገር የምትጠሩን ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ ነው። ስለዚህ እኔ ነኝ የምከራከረው ካልክ ከኢትዮጵያ ኦርቶዶክስ ከሊቃውንቱ ጉባኤ ከአራት አይናዎቹ አጽፈና የመጀመሪያው ነገር ከማንም ዝምባም ጋር የሚለው አገላለጽ የበታችነት ስሜት ተጠቂነቱንና የአጋንንት ስራ አስፈጻሚ መሆኑን ማሳያ ነው። ምክንያቱም በስድብ ነው የጀመረው። ለምን ስለ እግዚአብሔር ቃል ለመወያየት ልወያይ ብሎ የጠየቀውን ሰው በስድብ ነው የሚሸነቁጠው ማለት ነው። ይሄ ነው የእግዚአብሔር ሰው እያላችሁ የምትደግፉት። ይሄንን ነው በርታ አይዞ እንኳን አንተ ተናገርከው ምናምን እያላችሁ ኮሜንት ላይ ያየው ነበርና በለው ይላል። አይ ጴንጤ ስድብ ክብራችሁ፣ ሰማዋረድ ክብራችሁ፣ ዝምባም ስላለ እናንተ ከበራችሁ። ይሄ ነው ክርስትናችሁ። ይሄ ነው የእናንተ ጌታ። ትምህርታችሁ ይሄ ነው። መታዘብ ነው። ሁለተኛው ነገር ደብዳቤ ይዘናል። የመጀመሪያው ነገር ያንተ ክህነት ካህን ነበርኩ ብላል። ስለዚህ ማን እንወያያለን እንዴ? አንድ ሰው ካህን ለመሆን ምን ያስፈልገዋል የሚለውን እንወያያለን እንዴ? አላለም እኮ። ሚዲያ ላይ ወጥተህ ስለ መሰዊያ ወይም ስለ ታቦት ያነሳው ነገር ላይ እና ልክ አለመሆንን ላሳይ ልክ ነኝ ካልክ በማስረጃ እናውራን የተባልከው ዲቤት ጠራህ እንጂ ልግደል አላለ። ይሄን ያህል ስድብ ምን አረገ ዘማሪያ? ሁለተኛ እንትን ምንድነው ደብዳቤ ይዘናል። አንተ ማን ሆነ? እስቲ አንተ ከካውንስሉ ደብዳቤ ይዘናል።
ከየትኛው ካውንስል እንደምታወጣ እናያለን። ማን ስለሆንክ ነው ሰዎች አንተን በልዩ ሁኔታ አይተው ለአንተ እንደው ደብዳቤ ተጽፎ ማለት አንዳንድ ሰዎች ውስጣቸው ያለው ቅሌት ማንነታቸውን እንድትነግሯቸው ይገፋፋቸዋል። ምንም የማታቅ እንጀራ ቤተክርስቲያንን መሳደብ የሆነልህ ሰው እንደሆንክ የምሰራው የራይድ ስራ እንኳን ባለበት ሀገር ምንም ኢኮኖሚህን ደገፍ ማድረግ ስላልቻለ የዩቲዩብ ቀለብ ቤተክርስቲያን መሳደብ ነው። ቀለብ የሚሰፈረው ከቤተክርስቲያን ነው ማለት ነው በመሳደብ እንዳንተ አይነት ዝቅ ያለ ሰው ደብዳቤ ተጽፎለት ካንተ ጋር ዲቤት የሚገባበት ምንም ምክንያት የለም። አቅሙ ካለ ተወያይ፣ ከሌላ አርፈ ቁጭ በል። እየወጣ ለመደባበቅ በሞከርኩ ቁጥር ማንነትን ስለሚያሳይ ማለት ነው። የበታችነት ስሜት ተጠቂነቱ ስሙን እያወቀ ዘማሪያዊት እያለ ይጠራል። ከዚህም በፊት አክሊል የሚለውን ስም እያወቀ አካሉ ነው ማን ነው አለ። የበታችነት ስሜት ተጠቂ ነው ወዳጄ። ራስን ከፍ የምታደርገው ሰዎችን ዝቅ በማድረግ ነው። ምክንያቱም ያንተ ከፍታ በሰዎች መሰደብ ላይ የቆመ ስለሆነ ማለት ነው እንጂ ከፍ ያልክ ወይም በእውቀትም በምንም ሰው ስላልሆንክ ማለት ነውና ብታድብ ጥሩ ነው። በዚህ በኩል ጥምቀት ሕይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲሉኝ እሺ ስል፣ በዚህ በኩል ማርያም ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዴ ምንድን ነው ስል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ ያልቀወስኩ ማን ሊቀውስ ነው? ማን ነው የሚቀውሰው? እኔ እኮ በስንት ነገር ተይዤ ነው። ዘሩልኝ እንጂ እንዴት ነው የማልቀውሰው? ይሄ አያቀውስም? እንዴት ሰምቶ የማይቀውስ አለ? ጤነኛ ትሆናላችሁ? እውነት ነው የምልህ፣ ጤነኛ ትሆናለህ በዚህ ጉዳይ። እዚህ ጋር አመንኩ ብለህ ስትል ኖ ኦንሊ ጂሰስ ነው ስላሴ አያስፈልግም ይላል። እሺ ትላለህ። ከዛ ደግሞ ኖ ስላሴ ያስፈልጋል ትላለህ። እሺ እላለሁ። አንድ አምላክ ነው ሁለት ባህሪ ያለው ትለዋል ይለኛል። አንድ አምላክ ነው ሁለት ባህሪ ያለው እሺ ትላለህ። ኖ አንድ አምላክ ነው አንድ ባህሪ ያለው ይለኛል። እሱንም እሺ እላለሁ። ጸጉሬ ያለመነቃቀሉም ተመስገን ጌታ ተመስገን። ጸጉሬም ብዙ አልተነቀለም። እኔ ነቅዬ ነበር እንጂ ጸጉሬ አልተነቀለም። ነቅዬ ነበር። ጌታ ኢየሱስ ምስክሬ አስነቀለውኝ ነበር። ይሄንን አዳምጬ ሳልጨርስ እዚህ ጋር የሚሰብከው ሌላ ነው። ይሄንን አዳምጬ ስጨርስ እዚህ ጋር የሚሰበከው ሌላ ነው። ስለ ቁርባን ዝም ብሎ መታሰቢያ እራት ነው አሉኝ። እሺ ብዬ እኔም ተበጠረኩኝ። ኧረ መታሰቢያ እራት ቂጣ ነው እንጂ ምንም ጥቅም የለውም። ኧረ አይደለም ብሎ ደግሞ ሉተራውያን መጡ። ኧረ ቁርባንማ ከጌታ ጋር የምትገናኝበት ሚስጥራዊ የመዳኛ መንገድ ነው። ሳልቀባጥር አትነግሩኝም ነበር እንዴ? ውሃስ ጥምቀት ውሃ ያመነ የተጠመቀ ይድናል። መጀመሪያ ማመን ነው አሉኝ። ጓልኩኝ። ውሃ ዝም ብሎ መረጨቱ ምንም ጥቅም የለውም ብዬ ጓገጭ አልኩኝ። ኧረ ሆኒ ተሳስተሃል አሉኝ። ደግሞ መጣሁ ሌሎቹም ተሳስተሃል፣ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው የሚለው። እንዴ ጥምቀት እኮ ከመዳን ጋር የተያዘ ነው እንዴ? ተው አስቡልኝ፣ ቤተሰብ እያሰባችሁልኝ። እኔ ወንድማችሁ እንደዚህ ባልቀውስ 8 ወር የቀወስኩትን መቼም ቀውሼ አላውቅም። እውነቱን ነው የምነግራችሁ። 8 ወር የቀወስኩትን እኔ በህይወቴ ቀውሼ አላውቅም። ጌታ መተን እንሰብካለን። ባህር ዳር ላይ እኔ መጥቼ ሰብካለሁ። በሕያው እግዚአብሔር ፊት እምላለሁኝ። እግዚአብሔር በር ይከፍታል። መጥቼ አገለግላለሁ። ይሄንኑ አሁን ምነግርህን እውነት እዛው መድረክ ላይ ቆሜ እነግርሃለሁ። ለየትኛው ኑሮ ለየትኛው እንትንኛ ሰግተን እኔ መሄጃዬን ያወቅኩ ሰው ነኝ። ኢየሱስ ያለኝ ሰው ነኝ። ከጨለማ የገላገለኝ ሰው ነኝ። በቃ ሰው ይዳን እንጂ የትም ቦታ ገብቼ ወንጌል እሰብካለሁ። ትግራይ ላይ ወንጌል እየተሰበከ ነው። ይሄው ስር ለስር ተሰርቶ አልቋል። በቃ ልንገር አልቋል። ያለሽ መስሎሻል፣ ተበልተሽ አልቀሻል እንዳለው ነው ሰውዬ። ተበልተሽ አልቀሻል። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። ተበልቶ አልቋል። አሁን እኮ የሚገርማችሁ የዲያቆናት የመሪጌቶች ምናምን የምትላቸው ለደሞዝ ነው ያሉት። ለደሞዝ በጌታ ፊት ነው የምነግራችሁ። ደሞዝ እየተቀበሉ ልጆቻቸውን በምን ያሳድጉ? የሚያመልከው ክርስቶስን ሲያቃዥ ትኖራለህ። ገና ይሄ የሃይማኖት ድርጅት ጉዳይ አይደለም፣ የእግዚአብሔር መንግስት ጉዳይ። መንግስተ ሰማያት ቀርባለችና ንስሐ ግቡ፣ ንስሐ ግባ። የኔ አገልግሎት የማፍረስም ነው የመገንባትም ነው። ሐሰትን አፈርሳለሁ፣ እውነትን እገነባለሁ። ሟርትን አፈርሳለሁ፣ ጥንቆላን አፈርሳለሁ፣ ድግምትን አፈርሳለሁ።
ውሸትንና አሮጊቶችን ተረት አፈርሳለሁ። እነ ተገድለ ተክለ ሃይማኖት እነ ታምረ ማርያም የሚባሉትን መጻሕፍት ጉዳቸውን ዘረግፈዋለሁ። የክስነጋገር አባት ሳይጠናኤል ራሱ የሥላሴ መንጦ ላይ ተከፋች እንደነበረ ታውቂውን አቶ ትዝታው ታውቃለህ? በርግጥ ሰላም ኦርቶዶክስ ያላችሁ እግዚአብሔር ይመስገን በጣም ደህና ነኝ። ሰሞኑን ዘንዶ በጣም ተናዶ ተበሳጭቷል። እንደምታዩት ወንድሞቻችን እየተሳደበን ያለው እኛም ሁሉ እየተሳደበን የነበረው ቲክቶክ ላይ የነበርነውን ማለት ነው። ያው እንደተለመደው እኛ ደግሞ የዘንዶን ራስ እንቀጠቅጠዋለን። ግን ከዛ ቤት አካውንቱን ፎሎ ቪዲዮ ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ላይ ፌቨራይት አድርጉት። ይሄንን ቪዲዮ ስለሚያስጠፉብኝ ከዚህም በፊት አቶ ትዝታው አንድ ቪዲዮ አስወርዶብኛል በሱ ጉዳይ ላይ ሰርቼ ማለት ነው። ስለዚህ የሚጠብቃችሁ አድርጉ። 3 ሰከንድ ልስጣችሁ። አመሰግናለሁኝ። በነገራችን ላይ አቶ ትዝታው እንደሚናገረው እኔ ቄስ ነበርኩኝ፣ ዘማሪ ነበርኩኝ፣ ሰዓታት ቋሚ ነበርኩኝ፣ ማህሌት አድራሽ ነበርኩኝ። ምን ያልሆነው ነገር አለ? ሁሉንም ሆኖ ባጭሩ ግን ጥያቄ ምን እንደሆነ ታውቃለህ? ዲቤቱ አሁን ክርክሩ ያለው ምን ላይ መሰለ? ዜማ ላይ አይደለም ክርክሩ። ስለ ትምህርት፣ ስለ መሰረታዊ ስለ ክርስትና አስተምሮ ነው፣ ስለ ዶግማ ነው የምንወያየው እንጂ ስለሌላ ጉዳይ አይደለም። እንዳውም ዘማሪውን የገረመ ናና ከኔ ጋር ተወያይ እስኪ ወንድ ከሆንክ እኔ ጠርቻለሁ፣ ከኔ ጋር ተወያይ እስኪ ወንድ ነህ አንተ። ግን ዘማሪያም እራቁትን ስላስቀረ ቀድሞ አንተናት በጋሻው የተባለ መናፍቅ ሁለታችሁንም ቀድቷችሁ ራቁታችሁን አስቀርቶ ከቤተክርስቲያን ስላስባረራችሁና ምንፍቅናችሁን ስላጋለጠባችሁ እዚህ ጋር መተሪ ትላለህ። ይሄ ነው አንተ የወንድማችን ዘማሪያም ዘለቀ ላይ ያለህ በቀል ይሄ ነው የሚያሳየው። አሁን ደግሞ ራቁት ሊያስቀር ስለሆነ ጸበል ቀጅ ነው፣ ድምጽ ቀጅ ነው። የሱ ስራ ጸበል መቅዳትና ድምጽ መቅዳት ነው አለ። አዎ እውነት ነው። ይሄ ራሱ አንድ አገልግሎት ነው። ምናልባት አንተ እዛ ውስጥ ሆነ ያልተረዳው ነገር ነበር፣ ወይም ደግሞ ያልገባህ ነገር ነበር፣ አሊያም ለሆነ ጉዳይ ነበር የገባው እስከ ክህነት ደረጃ የደረስከው ማለት ነው። ተምራሉ ሌላ ጥያቄ ነው። መልካም እሺ፣ እኔ ቄስ ነኝ ምናምን ነኝ ብላል አይደለ? የት ጉባኤ ቤት ነው ገብተህ የተማርከው? ይሄንን ጠይቃለን። ወይም ደግሞ የትኛው መንፈሳዊ ዩኒቨርሲቲ እንደው ዲፕሎማና ዲግሪ ሳለህ ለመሆኑ እስኪ ማስረጃውን አሳየን እስኪ የተማርክበትን ማለት ነው። ወንድማችን ዘማሪያም ዘለቀ በጣም ነው የእናትናቴዎስ እንደው የአፖስቶሊክ ፋዘርስ የምንላቸውን አስተምሮ በጣም ነው የሚገልጸው ወይም ደግሞ በደንብ አድርጎ የያዘው ስፔሻሊ ሃይማኖት አበው ላይ በደንብ አድርጎ የሚሰራ ልጅ ነው። እስኪ አንተ ከነሱ አባቶች ጠቅስ ያስተማርክበትን ትምህርት አንድ ቪዲዮ እስኪ ሜንሽን አድርገን እሱን እንፈልጋለን እኛ። ለምን ሊቅ ነኝ ሊቃውንት ነኝ ከሊቃውንት ደረጃ ይስላልክ ማለት ነው። በነገራችን ላይ አንድ ነገር ልንገር፣ ኢየሱስ ክርስቶስን ብዙ ሰዎች ይከተሉት ነበረ። ወንጌል እንደሚናገረው የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው ይላል። እንዲሁም ኢየሱስ ክርስቶስ እንደው ስለ ቅዱስ ቁርባን በተናገረበት ጉዳይ ላይ ብዙዎች አጉረመረሙ፣ ወደ ኋላ ተመለሱ ይላል። እንዴት እኛ የሰውን ስጋ እንበላለን? እንዴት ይሄ ትንሽ ልጅ ወይም ደግሞ እንዴት ይሄ አንድ ግለሰብ ለብዙዎቻችን ሊበቃ ይችላል ብለው ተናገሩ። ብዙዎችም ወደ ኋላ ሸሹ ይላል። ነገር ግን 12ቱ ሐዋርያት ምን አላቸው? እናንተስ መሄድ ትፈልጋላችሁ አላቸው። አረ ጌታ ሆይ ካንተ ወዴት እንሄዳለን? አንተ ጋር የዘላለም ሕይወት ቃል አለ አለው ቅዱስ ጴጥሮስ። አንተ የሕያው እግዚአብሔር ልጅ ነህ አለ። አንተ የካድከው ስለ ቅዱስ ቁርባን እንንም ደግሞ ቅዱስ ቁርባን ስለሚቀርብበት ስለ ታቦት ላይ የተነሳው ዲቤቱ ማለት ነው። ይሄን ጉዳይ ነው የካድከው። ብዙዎች ኪዶ እንዳይወጡት አንተ እንደዛ ያደረግከው እንዴ? ኢየሱስ ክርስቶስን አሳልፎ የሰጠው ምን እንደነበር ታውቃለህ? በእርግጥ ሐዋርያ ነበረ እኮ ከጌታ ጋር አብሮ የቆረበ ነበረ እኮ። ያን ሁሉ ፕሮሰስ ሄዶ ነው ጌታን አሳልፎ ይሰጠው። ስለዚህ አንተ ይሄን ሁሉ ፕሮሰስ መጥተህ ብትሄድ አይደንቀንም። እኛ ያገባንም ሲጀመር ስላንተ መሄድ። ነገር ግን እንደው ስትናገር እንኳን እንደው ስርዓት ቢኖር ምን አለበት? አንዱ ይሄ ባዶ ጭንቅላት ባይታይ ለምን ትሳደባለህ? ይሄን ያን እንዲያበሳጭ ወንድማችን። አረ እግዚአብሔር ልቦና ይስጥ። ዝምባም፣ ዶሮ ሻጭ፣ ጸበል ቀጂ፣ አረቄ ቀጂ፣ አረ በመድኃኔዓለም ድምጽ ቀጂ። ይሄ ሁሉ የሚያሳየው ምን ያህል እንደተበሳጨ ነው። በነገራችን ላይ ለማርያም ዘለቀ ነው ጭብጫቤ ይገባዋል። እና መሰግላ ወንድማችን በልኩ ነው የሰጠኸው። በልኩ እዚህ ጋር መጥቶ ሲደነፋ ልኩን አሳይኸው። እኔ ብያለሁ ከዘማሪያም አይደለም ከኔ ጋር መከራከር ትችላለህ። አንተ የምትጠቅሰው ገድል ነው አይደለ? እኔ ገድል አምኜ አይደለም መንግስተ ሰማያት እገባለሁኝ የምለው የጌታ የኢየሱስ ክርስቶስ ስጋና ደም በልቼ በኢየሱስ አምኜ እንጂ የቅድስት አርሴማ የቅዱስ ጊዮርጊስ ደም አዳነኝ አይደለም። አንተ የምትጠቅሰው እሱን ነው። በቃ የደንቆሮ ለቅሶ መልሶ መላልሶ ጅልና ወረቀት ያሳዙትን አይለቅ። ያችን ይዘህ ዘላለም ታለቅሳለህ። ሌላ ምንም እውቀት የለህማ። ምንም የምታውቅ የለም። ጨዋነ ነጭ ወረቀት ነህ። ልሙጥ ነው ወንድሜ። እውቀትን ይጨምርልህ፣ ማስተዋሉን ይስጥህ፣ ማገናዘቡን ይስጥህ። እንደ ባዶ ቆርቆሮ እንደ ባዶ ጋን ከመጮህ እግዚአብሔር ያድነን። ተመለስ። አሁንም ቢሆን ጊዜው አልረፈደብህም።
ኦርቶዶክሳውያን በድጋሚ አካውንቱን ፎሎ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ፣ ሪፖስት ቪዲዮ ላይ ክብረት እያደረጋችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም በያላችሁ በሌላ ሳመለሳለሁ። ወንድሞቻችንን እናመሰግናለን። ቃለ ሕይወት ያሰማልን። ሲጳራን ታውቋታላችሁ? ዛሬ ስለ ኢትዮጵያዊቷ የነብይ እግዚአብሔር ሙሴ ባለቤት ስለነበረችው ስለ ሲጳራ ነው የምነግራችሁ። ነብይ እግዚአብሔር ሙሴ በስደት በነበረበት በበረሃ በነበረበት ከፈርዖን ቤት ተባሮ በምድረ በዳ ይኖር በነበረበት ሰዓት አንድ ቀን በምድረ በዳው እየሄደ እየተራመደ እያለ ሴቶች ከሆነ ውሃ ጉድጓድ ውሃ ሲቀዱ ያያቸዋል። ያንን ውሃ ጉድጓድ እየቀዱ እያለ ድንገት ወንበዴዎች ይመጡና ከዛ ውሃ ጉድጓድ ያባርሯቸዋል፣ እንዳይቀዱ ሴቶቹ ማለት ነው። ከዛ ያንን ሲያይ መቋቋም አልቻለም። ሮጦ ሄዶ ወንበዴዎችን ያባርራቸዋል፣ ለሴቶቹ ማለት ነው። ከዛ ሴቶቹም ያመሰግኑታል፣ ከዛም ወደ ቤታቸው ይወስዱታል። ይሄ ሁሉ ሲሆን ግን አንደኛዋ ከሴቶቹ አንደኛዋ ላይ የነብይ እግዚአብሔር የሙሴ ዓይን አርፎ ነበረ። ከዛ ቤታቸው ይወስዱታል። እንሂድ ቤታችን ብለው ይጋብዙታል፣ ከነዛ ወንበዶች ስለተከላከለላቸው። ከዛ ይሄዳል። ቤት ሲሄድ አባታቸው ቄስ ነበረ፣ ካህን ነበረ። ከዛ ይወደዋል፣ ብቻ መኖር ይጀምራል። እዛ መኖር ከጀመረ በኋላ ይጠይቀዋል። ዓይኑ ሲጳራ ላይ እንዳረፈ ያቅና ሙሴን ይጠይቀዋል። አባታቸው ዮቶር ሲጳራን ልድርል እፈልጋለሁኝ ይለዋል። ከዛ ሲጳራን ያገባታል፣ ልጆች ይወልዳሉ፣ መኖር ይጀምራሉ። ከዛ ግን መኖር ከጀመሩ በኋላ ግን የእግዚአብሔር ጥሪ ይመጣለታል። በጣም ብዙ ጊዜ በተደጋጋሚ በቃ አይሆንም ቢልም አልፈልግም ቢልም መጨረሻ ላይ ግን ተልኮ መወጣት ስላለበት ከዮቶር ቤት ይሰናበቱና መንገድ ይጀምራሉ ማለት ነው። የተሰጠውን ትእዛዝ ወይም ደግሞ እግዚአብሔር ያዘዘውን ትእዛዝ ለማስፈጸም እስራኤላውያን ነፃ ለማድረግ መንገድ ይጀምራሉ። ሁለት ልጆቹን ይዞ ከሚስቱ ጋራ መንገድ ላይ ጉዞ እየጀመሩ መንገድ ላይ ያሉ አንድ ቀን በጣም ይታመማል ሙሴ። በጣም በኃይለኛ ይታመማል ማለት ነው። መልአከ ሞት መጥቶ ሊወስደው እንደሆነ በቃ ያውቃሉ ሁለቱም ሊሞት እንደሆነ ማለት ነው። በጣም ጣረ ሞት ላይ እያለ ያጣጣረ እያለ ሲጳራ ማስተዋል ትጀምራለች። ስታስብ ትዝ ሲላት ከሁለቱ ልጃቸው አንደኛው አልተገረዘም። ወንድ ልጅ ይገረዝ ዘንድ ደግሞ በአብርሃምና በእግዚአብሔር በተገባው ቃል መሰረት ያልተገረዘ ልጅ ካለ እንደሚጠፋ ቃል ተግባብተዋል ከአብርሃም ጋር። ስለዛ ባሏ ሊሞት የሆነው ባልተገረዘው ልጃቸው ምክንያት እንደሆነ ታውቃለች ማለት ነው። ከዛ ሮጣ አጠገቧ ያለውን ስለት አንስታ ልጇን ትገርዘዋለች ማለት ነው። እዛው ማለት ከመቅጽበት በሩጫ ነው ይገርዝ ማለት አጠገቧ ያለውን ስለት አንስታ ልጇን ገረዘችው። ይሄንን እንግዲህ እናት ሆናችሁ ወንድ ልጃችሁን ስታስገርዙ ያለውን ስሜት አስቡት እናቶችና። እሷ ግን እራሷ ናት ያደረገችው እና ባሏን አዳነች፣ ልጇን በመግረዝ ማለት ነው። ወዲያው ልጇን ስትገርዘው ባሏ ዳነ፣ ባሏ ከሞት ተረፈ። ሙሴን ከሞት አተረፈችው፣ አዳነችው። መልአከ ሞት ተመልሶ ሄደ ማለት ነው። ከዛ በኋላ ሙሴ ማሰብ ይጀምራል። የሚሄደው ከፈርዖን ጋር ሊታገል ከፈርዖን ጋር ከባድ ትግል ሊያደርግ እንደሚሄድ ሲያስብ ልጆቹንም ሚስቱን አደጋ ላይ መጣል እንደሌለበት ያስብና ከዛ ሲጳራ እንደገና ነው አንቺ ወደ አባትሽ ቤት ልጆችሽን ይዘሽ ተመለሽ፣ እኔ ይህንን ትግል ብቻዬን ነው መታገል ያለብኝ ይላትና እሺ ብላ ወደ አባቷ ቤት ትመለሳለች፣ ልጆቿን ይዛ ማለት ነው። ከዛ ሙሴም ሁሉም ተልኮን ይጨርስና እስራኤላውያን ነፃ ከወጡ በኋላ መጨረሻ ላይ እስራኤላውያን ነፃ ወጥተዋል የሚለውን ሲሰማ አባቷ ዮቶር እሷንና ልጆቹን ይዞ ወደ ሙሴ ጋር ይሄዳሉ ማለት ነው። ከዛ ሙሴን ያገኙታል እዛ ግን ሙሴ ጋር ሲሄዱ እንደጠበቀችው በቃ የንጉስ የነብያቸው ሚስት ስለሆነች ጥሩ ነገር አልተቀበላትም። ኢትዮጵያዊቷን በማግባቱ ጥቁር በመሆኑ የሙሴ እህትና የሙሴ ወንድም በጥሩ አይን አላዩአትም ነበረ። ስለዛም ኢትዮጵያዊቷን ያገባ እሱ እንዴት ነብይ ሊሆን ይችላል? እኛስ ከነብይነት ምን የሚያግደን ነገር አለ? እንዴት እሱ ለነብይነት ይመረጣል? ኢትዮጵያዊቷን ጥቁሯን አግብቶ ሳለ ብለው ሲናገሩ እግዚአብሔር ሰማቸው። እግዚአብሔር ሲሰማቸው በሙሴ ላይ ሲነጋገሩ የንቀት ንግግር ሲያደርጉ ስለሰማቸው በጣም ተናደደባቸው። በዛም ምክንያት የሙሴ እህት የነበረችው ማርታ በለምጽ መታት። እግዚአብሔር ወንድሙ አሮን ደግሞ ያው ካህን በመሆኑ እግዚአብሔር ማረው። እግዚአብሔርንም ይቅርታ ጠየቀ። ዞሮ የሲጳራ መጽሐፍ ቅዱስ ላይ ያላት ታሪክ ይህንን ይመስላል። መጨረሻዋ እንዴት እንደነበረ፣ አሟሟቷ እንዴት እንደነበረ
የት ድረስ እንደሄደች አብረው የሚገልጽ ነገር የለም። ነገር ግን ምን አይነት ጠንካራ፣ ብርቱ፣ ቆራጥ፣ ደፋር የእግዚአብሔርን ዓላማ ለማስቀጠል የእግዚአብሔርን ቃል ኪዳን ለመጠበቅ ሕግጋቱን ለመጠበቅ ቆራጥ እንደነበረች የሚያሳይ ምን አይነት ጀግና እናት እንደነበረች፣ በጣም ጀግና ሴት እንደነበረች፣ እግዚአብሔር ደግሞ ሴቶችን እንደሚጠቀም የምታሳይ ተምሳሌት የሆነች ሴት ናትና እናንተስ ከሲጳራ ምን ተማራችሁ? እና ደግሞ ኢትዮጵያዊት እንደነበረች ታውቁ ነበረ? የሙሴ ሚስት ኢትዮጵያዊ እንደነበረች ካሁን በፊት ታውቁ ነበረ? እስኪ ይህንን ኮመንት ላይ ጻፉልኝ። እውነት ለመናገር ይሄ ቀን የተከበራችሁ ወጣቶች፣ ያው ታሪኩ በዚህ ስለተገለጠ ይሄን ላቆየውና ነገር ግን ክርስቶስ ሞቶልናል፣ ክርስቶስ ተሰቅሎልናል። ይሄን አካል ክርስቶስ ይፈልገዋል። ይሄ ቀን እጅግ በጣም ከባድ ነው። በእንባ ብቻ የሚገለጥ አባቶቻችን በሕይወት የገለጡት ቀን ነው። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ እነዚህ ነገሮች በአጭሩ የተከናወኑበት ነው። ቅዱስ ጳውሎስ የተሰቀለውን ክርስቶስን እንሰብካለን ብሎ ሲናገርም እነዚህን መከራዎች ነው። ቤተክርስቲያን ዕለት ዕለት ይህንን መከራ ትገልጠዋለች። ይሄ መከራ ለሁላችን የተሰጠ ነው። በሕይወት የምንገልጠው ነው። ክርስቶስ ለአዳምና ለሔዋን እንደ ካሰ ለማጠየቅ ተራቁቶ ሙሉ ራቁቱን ሆኖ የተመሳቀለው እንጨት ላይ 7ቱ እጽዋት ላይ ገላው ያረፈው ልክ 6 ሰዓት ላይ ነው። አዳምና ሔዋን የበለሱን ፍሬ በበሉበት ቅጽበት በዚያ ሰዓት ራቁታቸውን እንደሆነ አወቁ ይላል። ከዚያ መተፋፈር ጀመሩ ይላል። ክርስቶስ 6 ሰዓት ላይ ራቁቱን ሆነ። ሙሉ ራቁቱን ወንድነቱን ጭምር እየታየ መስቀል ላይ ተራቆተ። አዳምና ሔዋን ስለበሉት ፍሬ ፋንታ ክርስቶስ መስቀል ላይ ስለነሱ ተሰቀለ። ስለ ሁላችን መስቀል ላይ ሰውነቱ አረፈ። ራቁቱን መስቀሉ ላይ ማረፉ ብቻ አይደለም፣ 5 ችንካሮች ከነርፉና ከደም ስሩ ጋራ የሚገናኙ ችንካሮች እጁ ላይ እንዲያርፉ ተደርገዋል። እነዚህ ነገሮች መግለጽ አይቻልም። ክርስቶስ ተሰቅሎልናል። ይሄን አካል ክርስቶስ ይፈልገዋል። ሁላችንም ክርስቲያኖች ሆነን እንድንኖር ነው። ቤተክርስቲያን በየዓመቱ ክርስቶስን እየሰቀለች አይደለም። መረዳት ያለብን በየዓመቱ ክርስቶስ እየሞተ አይደለም። ክርስቶስ በየዓመቱ እየተገረፈም አይደለም። ነገር ግን ቤተክርስቲያን ይህን መከራ የምታሳየውና የምትገልጠው ወጣቱ በብዙ ኃጢአት እየዋኘ ነው፣ በብዙ መከራ እየዋኘ ነው፣ በሱስ ውስጥ እየዋኘ ነው። ቤተክርስቲያንን በመተው ከእግዚአብሔር በመራቅ በእነዚህ ነገሮች እየዋኘ ነው። ብዙ ኃጢአት እየሰራ ነው፣ ብዙ በደል እየተሰራ ነው፣ ብዙ ሞት እየተስተናገደ ነው። ስለዚህ ያ እንዲበቃ እንድንመለስ የእግዚአብሔር ሰዎች እንድንሆን የምናደርግበት ነው። ቤተክርስቲያን ይህን መከራ የምትገልጠው ለዚያ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። በግብረ ሕማማቱ ይሰበካል፣ በዜማው ይሰበካል። የአባቶቻችን አለባበስ ክርስቶስን ይሰብካል። እነዚህ የተሰቀሉት ነገሮች የምትመለከቷቸው ክርስቶስን ይሰብካል። ወንጌሉ ክርስቶስን ይሰብካል። ጽዋው፣ ጻይሉ፣ ነዋያተ ቅዱሳቱ ክርስቶስን ይሰብካሉ። ይቀጥላል። ክርስቶስ የሚሰበከው በዚህች ቤተክርስቲያን ዛሬ ብቻ አይደለም። የትንሣኤ ክርስቶስ ነው የሚሰበከው። ማዕዶት፣ ከዛ ቶማስ፣ አላዛር። መምህራችንን እናመሰግናለን። ቃሎት ያሰማልን። ውድ ኦርቶዶክሳውያን እህት ወንድሞቼ እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮዎች ከምንገናኝ ድረስ ሰላም ቆዩ።